አይፈራም ጋምቤ አይፈራም ጋምቤ አይፈራም ጋምቤ አይፈራም አይፈራም የ5 ብሩን ፔስታል ይዘን ስለወጣን 2000 ብሩን ሰተነው ከመጣን ተዘረፍን እንጂ ታዲያ መች ተቀጣን። ሰላም ገና ወንድም ሰላም ነው ሰላም ነው ደረስኩበት ማለት አገኘው ምን እያረከው ፈቃድ አለ የምትደስበት እግሩ ልቆብኝ ማስተካከል አልችልም እንዴ ለምን አናቱ አይወልቅም ምን አገባኝ እኔ ፈቃድ ሳይኖር ዝም ብለህ ትመዳል መዶሻ እንዴት ታነሳለህ ድፍረት እኮ ነው ምን ማለት ነው አርጌታው ሲሳይ የምን ሲሳይ ማነው ሲሳይ አጊናልዋ አጊና እኮ ምን እንደምትለኝ አሁን ጽፍልሃለሁ እሺ ጽፍልሃለሁ ሄደህ ትከፍላለህ ምንድነው የምከፍለው ይድሳት ያለ ድሳት ምንድነው የምከፍለው ልትመታኝ ነው አይ ቆሜ ያለው ምንድነው የምጽፈው ቅጣት ነው ይሄ ሳታ አረ እባክህ እግር ወልቆ ነው እግር እንዴ ምንድነው ሌላ ነገር ታወራለህ እንዴ እስቲ ያነክሳል ወልቋል ምን ትላሻንጉሊት ነው ትከፍላለህ ሰውዬ ስራት ይዝንቱን ያዝ አትጎፍላብኝ አረ እባክህ እንደምንም ብለህ በቃ ታንክ ዩ ሁሌ እንደተጫወትክ ነው የኔ ወድ ግን ማለት ነው ሁሌ ጠይቀሻለሁ እያልኩ በቃ ዛሬ ልጠይቅሽ እሺ ምንድነው ያንቺ ላቭ ላንጉዌጅ ምንድነው የኔ ላቭ ላንጉዌጅ ፊዚካል ተች ነው ኦ ማይ ጋድ የምርሽ ነው ፊዚካል ተች Liar become emotional double knees and now Murphy kick right to the Roman Reigns at bay but he's not afraid to fly እንዴ ወለሽ ነው ቆይልሽ የፍቅር መግለጫ ማለት እኮ ነው እንጂ እንደዚህ አይነት ቦዲሳሽ ምንድነው እንዴ የፍቅር መግለጫ አንድ ነገር የለም የገብሻ ምናምን አባዬ እንዴት የሚገርም የቢዝነስ አይዲያ እንደመጣልኝ ማለት ነው የሚገርም የመጨረሻ እህቴንም ወንድሜንም አንተን ሙሉ ቤተሰቡን የሚያሳትፍ ነው በዛ ላይ ደግሞ ገንዘብ በቃ እስከታረስ ነው ቤተሰቡ ይሄ ነበር እኮ ስነግርህ ነበር እኮ ስነግርህ ነበር እኮ ይሄ ነው እኮ ነው ጎሽ እኔ ልጅ በእናትህ እንዴት እናደርጋለን መሰለህ ካርታውን እናስይዝና ባነት ነው ከባንክ ብድር እንበደራለን ገንዘብ ማለት ነው ካርታውን አስይዘን ከባንክ ለስታርት አይደለም ሙሉን ገንዘብ እኮ አይደለም የምንጠቀመው ግማሹን ስራው ላይ እናውላና ግማሹን ደግሞ መጠባበቂያ ግማሹ ይውላል ሌላው መጠባበቂያ ምናምን አንዷን በጓሮ በር አንዷን በበረንዳ ደርሰ መልስ ነው ሁሉን አስተናግደ ሴት ሁሉ ሲስምህ እንደ ግሉ እርሻ ላብራቶሪ ያረጉ ከንፈር መፈተሻ ኦማ ቢተነፍስ ይነሳል በግሪክ እኔው ራሴ ነኝ የችኮች መድኃኒት ገዳዬ አይናማው ገዳዬ አቤት ምግብ ኧረ በስመ አብ እንደ ዛሬ ተርቤ አላውቅም ወይ ሰላም ያለው እንዳላምጣቸው አንደኛ የጾም የፍስክ ያው ዛሬ ጾም ነው ፍስክ ነው የፈለጋችሁት እሺ ምን አለ የሚበላ ንገረን ሚስቶ በየአይነት ጎመን በስጋ ምንቸት እሺ አንድ ምንቸት አንድ ጎመን በስጋና አንድ ሚስቶ አንድ ጎ ቀላቅለው በቃ ያለው በእናትህ እርቦናል በእናትህ እሺ የተላጨ ልጅ ማገኛ ለበረም ዛሬ እኔ የምለው በምን ይምጣላችሁ ሚስቶ በእንትን ይሁን እንዴ ዳቦ ይሁን ኧረ በሆነው ይሁን ኧረ በእናትህ ተርበናል እሺ ቆይ ጠይቅ ብለውኝ እኮ እኔ የምለው የሚጠጣ ምን ይምጣላችሁ ምግቡ ይቅደም አለ እኮ እስከዛ ብዬ ነው የሚጠጣ የለም ምግቡን አምጣውና እንጠላዛለን እሺ ኧረ ቆየ ምንድነው A few moments later ሄሎ ካዘዝን 30 ደቂቃው ነን የት አለ ምግቡ የምን ምግብ አዛቀል የቀለቀለው እንዴ ዱቤ እንዴት ልክፈለው ዱቤን እዳዬን አልቻለም ገላ እየሞከርኩኝ ነው ያሲኖ ይችላል
እየሞከርኩኝ ነው አት ያበደርኩን ብራት መልስ እየሞከርኩ ነው ምን እየሞከርኩ ነው ይሄ ስልክ ታይዋለህ ቻርጀር ላደርግ ሌላ ሰፈር እየሄድኩ ነው አይ ሰፈር መብራት የለም ሁሉም ሰው ተወዛጓል በመብራት ጦት እና እኔ ምን አገባኝ ያረጋው አይታታል ሳቅ እኔም ብሎ ሞካሪ ቢሸበሌ አካባቢ ያላችሁ ካላችሁ ወይም ሌላ ቦታ በአለም ጠቅላላ ያላችሁ ካላችሁ ኃይለ ሥላሴ ማለት የልጃቸው ልጅ የመጨረሻው እኔ ነኝ ኃይለ ሥላሴ አያቴ ናቸውና የከሳቸው ቤተሰቦች ጋር አገናኙ አንዴ ስለዚህ ልጅ ከመውራቴ በፊት የሆነ ሪከርድ ላሳያችሁ ይቺ ልጅ የት ነው ማላገኝ እንዴት ነሽ አንቺ ዲስ ዳርቲ ቆሻሻ ሰው እሱ ምንድነው ምን ችግር አለ እሱ ባለጌ ነው በጣም ባለጌ ወይኔ ተሳዳቢ ገባሽ የሰው ውድቀት የሚፈልግ በጣም ባለጌ ሰው ነው ቆሻሻም ባለጌም የሰው ውድቀትን የሚፈልግ የተባለው በእኝናት ምክንያት ነው ትዝ የሚላችሁ ከሆነ ከሁለት ዓመት በፊት እቺ ልጅ 10,000 ብር ሰጠው ብላ 9ን ቀነሰ 1,000 ብር ስትሰጥ ኖ ይሄ ነገር ልክ አይደለም ብዬ እኔ ነበርኩ ያጋለጥኳት በዛ ሰዓት እንደ አንድ ቲክቶከርነቴ ነገሩን አደባብሼ ማለፍ እችል ነበር ግን እኝናት ባልወሰዱት ወስዷል ማለት ከበደኝ ለምን በጣም የምወዳት እናት ስላለች እስኪ እናንተ ፍረዱኝ የሰረቀ ነው ወይስ ያስመለሰ ነው ቆሻሻ የሚባለው እኔ ሳልሆን አንቺ ነበርሽ በሳቸው ውድቀት ለመበልጸግ ያሰብሽው እኔማ የማንንም ውድቀት አልመኝም ድንገት የወደቀ ላይም ድራማ እንዲሰራ አልፈልግም አትርሹ ፓገል የህዝብ ድምጽ ነው ምንም ታዋቂ ብትሆኚ ሁሌም የምቆመው ለጭቁኑ ህዝብ ነው ነገሩ ከእንዳንቺ አይነቱ ዓለም እበት እንጂ ወተት አይጠበቅም መጥፋታችን ነው እንዲያናናቀን ተመልሰናል ቤተሰብ በደንብ አድርሱላት ለዚህ ሰባት ጎራሽ እኔ አላልኩም ወዳችኋለሁ በጣም ናፍቃችሁኝ ነበር ሄሎ የኔ ፍቅር እንዴት ዋልሽልኝ ድምጽሽን ሳልሰማው እየቆ ህይወት የመስመሩን ሳተብኝ የቱ ነሽ ነው ቤት ነሽ በቃ ጠብቂኝ ያቺም ተወጃትና አበጀርሽ እየመጣው ነው ጠብቂኝ መጣውልሽ የኔ ፍቅር መጣውልሽ የኔ ፍቅር ፋሚሊያንስ በላልኝ ንሻባ ዳንሻ ታፋሽ እንዴ ነው ከተማልሽ ወዲ ነው አቦ ምናምን ቸኳላ ላገኛት ነው ባክ ኧረ ባክ ቸኳላ ማጀልኝ ማብረን ላንል እስኪናን ላሳይ ይኸው ደርሰናል ይኸው አራግፊ ጫኛ ወራጃት ነው ምን ነው ልጅ ምትናታል ላንተ ብዬ እኮ ነው እንጂ ምን አስባለት እንደዚህ እኮ ነኝ እኔ ተቀበል ማን ነው አረ ማን ነው ለምን ማለታ ይሁን አረ ማን ነው ሰላም ነው ማዘር ከግብርና ሚኒስትር ነው የመጣን እቺ ልትከሏት ትክክል ያርግህ የባሁላ ልጅ በቃ ዛሬ መጨረሻ እድል ዛሬ ካልበላኋት ድጋሚ አጠገቡ አልደርስም አንዴ ሄድ ያለኝ መጣ ሌባ ሲጀመር መጀመሪያ ምግብ በበላ ይሄ ቀጫጫ ነኝ ስትከስር ቀጫጫ መጀመሪያ ምግብ ብላሽ አትቻለው እንዴት ነው ኧረ በስመ አብ ምን ጥርሷ ደግሞ በተያለ በቃ አሪግባ ባንቺ ጆረ ምንም ነገር ይግባ እበለው እስኪ ይተንቀለቀ ብሮስ ባቢመቹ ሲጀመር እኔ ካንቺ ጋር መታረቅ አልፈልግም በቃ ካንቺ ጋር መታረቅ አይንሽ ነው ለማየት አልፈልግም ቆይ ሽማግሌ ያቁማችሁ እንደዚህ መጣላት በራሱ ሰና ስርዓት ያለው ነገር አይደለም እንዴ ነገ መለሳችሁ ለምትገናኙት ነገር ጓደኛችሁ አዊ
አወይ ቤቢ ተይ እንጂ ለኛ ብላችሁ ተታረቁ አይደለም። እሰይ እድግ በሉ እንዴት ነው ፍቅርሽን እንደነበረ የምር በቃ መቼ ነው ማገኛት እያልኩኝ እንዴ ነሽ ግን እነሱ እኮ ናቸው ምክንያቶች ታውቂያለሽ የተጣላንበት ምክንያት ታውቂያለሽ ይሄ ነው እንደተረጋው ቀንደኛው ይሄ ነው የኔና አንቺ መጣላት ማለት ከዚህ በኋላ እኔና አንቺ የምንጣላ ሰዎች አይደለንም ሲጀመር እሺ አንድ ቀን እንኳን አይንሽን ሳላይ ማደር አልፈልግም ጓደኛዬ ውድ ጓደኛዬ የልቤ ሰው ነሽ ቢሆን ይቅርታ አድርጊልኝ እስከዛሬ ላጠፋው በጣም ነው የሚያምረው ሰዓትሽ ፀጉራችንን አንሰራ እንስተካከል ሱሪሻል እንዴ እነዚህ ኮተታሞች On finit toujours par trouver. Elle dit qu'il n'est jamais. ምንድነው ይሄ ወንድሜ? ምንድነው? ኤአይ ነው የምር ነው የሚለው ነገር ነው አጠያቂው። ይሄ ነገር የእውነት ከሆነ ማለት ነው ይሄ ዝም ብለህ በዝናብ እየወጣ ኳስ የምትራገጠውን ነገር አቁምና ይሄንን ነገር ተጠቀምበት ባይልኝ። እውነትን ነው ትልቅ አቅም ያለ ሰው ነው። ይሄን ትልቅ አቅም ይዘህ ቤት መቀመጥ የሚገርም ነው። ይሄንን ስኪል የሚፈልጉ በጣም ብዙ ሰዎች አሉና ከኳሱ እንደውም ይሄ ሳይሻል አይቀርም። ለምንድን ነው እዚህ ድርጅት መስራት የፈለግሽው? አይ እዚህ መስራት አልፈልግም፣ ገንዘብ ስለሌለኝ ነው። ብር ያስፈልገኛል፣ ለዛ ነው። የዛሬ 5 ዓመት ራስሽን ታይዋለሽ። በእርግጠኝነት እዚህ ድርጅት ውስጥ አይደለም። እስቲ ስለ ራስሽ አንዳንድ ነገር ንገሪኝ። እኔ ጎበዝ ታታሪ እንዴ እኔ ምለው ሲቪው ልክላችሁ ይል እንዴ ታዲያ ከሱ ላይ አንብቡታ። ጥንካሬ ብለሽ የምታስቢው ምንድነው? እዚህ ቢሮ መስራት እንደምችል እናንተ ማሳመን እችላለሁ። ስትረስን እንዴት አንድል ታረጊያለሽ? አላረግም። ወይ ነጫነጫለሁ ወይ አለቅሳለሁ። በጣም ነጭናጫ ነኝ ባይዘዊ። ከሰዎች ጋር መስራት ላይ እንዴት ነሽ? ጥሩ አይደለም። ከሰው ጋር መስራት ብዙ አይመቸኝም። እኔ ምልሽ ምንድን ነበር ይሄ ስራ? ለምን ነበር አፕላይ ያደረኩት? በእናትሽ ረሳሁት። ታስታውሽኛለሽ? እንደጠበቀኝ አገኘ? አዎ ከፎቶ በላይ ነው የምታምሪው። በእናትሽ ግን ትንሽ አዶቢዋን አበዛሻት እንጂ ፌስ ቱ ፌስ በዚህ ፌስ ምን አይነት ማሰብ የተሳነ ጆአናም ነህ። በእናትህ ሰው ደህና እንቅልፍ መተኛ ታቅቶታል። አንተ እንደ በሬ አፍንጫን ገልብጠህ እያንኮራፋ የቤቴን ዕቃ በአፍንጫ ሰብስበህ ለመጨረስ ነው እንደ ዓላማ። በዛ ላይ ገንዘብ ምናምን ብዙ ነገር ድንች በስጋ፣ ድንች በቲማቲም፣ ድንች ባልጫ፣ ድንች በቀይ፣ ድንች በምስር፣ ድንች በእንቁላል፣ ድንች በቱና ምን ይሁንልሽ? እንዴት ነህ? ሰላም ነው? እንዴት ነህ? እየተቀረጸ ነውና አንድ ጥያቄ ልጠይቅህ ፈቃደኛ? ቪዲዮ ነው ምን የሚተላለፍ ቲቪ ላይ ወራሳ ቲንጂ ነው እኔ ነኝ እኮ የምጠይቅህ። አስጀምሩ እሺ። ከእውቀትና ከገንዘብ የቱን ትመርጣለህ? ከእውቀትና ከገንዘብ እሱን እያየ እኔን እያየ እሺ። ከእውቀትና ከገንዘብ እንደገና እሺ። ከእውቀትና ከገንዘብ ያው እኮ እንትን ማለት እውቀት ማለት የገንዘብ ሌብል ማለት ነው። ቆንጆ እውቀት ከሌለ ቆንጆ ገንዘብ አታገኝም። ግን ይተላለፋል ይሄ ፓካንድ አንተ ትችላለህ ጌታ አንበሳ ኒንጃ ስታይል አንተ ትችላለህ ትለያለህ ጌታ ምስክሬ እስማ ፓካንድ አንተ ትለያለህ ርብቃት በስማ መሬቱ ስቴፕ አፕ 3 ይችላል። ኧረ ትችያለሽ አባቴ ከአሜሪካ ጎት ታለንት ይገባሻል አባቴ። ምንድነው? ተወኝ። ራሴን አጠፋለሁ። ለምን ራስሽ የምታጠፊው? ፀሐይ ላይ ቆሜ ራሴን አጠፋለሁ። ማሚ አትወደኝም፣ ዳዲ አይወደኝም። እና በፀሐዩ ራስሽን ልትገይ? አዎ ራሴን ነው የማጠፋው። ፀሐይ በመኪና ከቤት ትምህርት ቤት ያስገቧቸዋል። ከመኪና ስትወርዱ የምትሞቱ ነው የሚመስላችሁ ፀሐይ አይደለ? ራስሽን መጉዳት ነው የፈለግሽው? አዎ ራሴን አጠፋለሁ። በእውነት ቤተሰቦችሽን ማበሳጨት አይደለ? ታዲያ ለምን እኛ ቤት አትመጪም እንዴ? የቁም እስር ቤት እኮ ነው እኛ ቤት እኮ መኖር አይደለም። ከዛ ሙሚት እናደዳለች። ወይ መናደድ ብቻ እንዳይመስልሽ፣ በዘራቸው አይቶ ማያውቁትን ትሆንና ቅማል ከኛ ትወርሻለሽ። የእውነት ይኸውልሽ፣ እንጋባለን፣ እንወልዳለን። ከዛ ረሃብና ርዛት ጥማት ሲጠብስሽ ያኔ ባንቺ መጎዳት ባንቺ መክሳት አይተው ይማራሉ። እውነት እንጉዳቸው። እንሂድኛ ቤት
አረ በጣም ይገራርም ዘፈን ዛሬ ጠዋት ሰምቼ አይምሩ ይስቀርፋል። ታውቃለህ ምስክሬ ያየው በግልብ ባደባ አልሰማሽውም? በግልጽ ነው አልሰማሽውም? ዘፈን በግልብ ባደባ በግልጽ ምስክሬ ያየው በግልጽ ባደባባይ በግልጽ ባደባባይ በተፈጥሮ ውበት ሳትታጠብ ገዳይ ሳትታጠቅ የላቢያጆ ማስታወቂያ ያረከው ሳትታጠብ ይላል። ሳትታጠብ በበሽታ ቫይረስ መስሎኝ የምትገለው እንዳይሰማ ከሰማይ ቤት ሳትታጠቅ መታጠቅ ነው። ኦ ሶሪ አላውቅም እኮ እኔ። ቀይር በቃ ሌላ ዘፈን አበላሽ። አንድ ብቻ አብዱ ኪያር ነው እሱን ዘፈን አብዱ ኪያር በጣም ያራዳዝኩ ምትጠግድስ መኖረው እኔ ሚዘፍነው ሌላ የታሊሊታ ሁለተኛ ዘመን የደረሰበት አትሄደ ምን ነው በቃ ተው። አብዱ ኪያር ነው ማበላሽው። አዲሱ ነበር ይካ ምንድን ነው የሚለታል? ምኖረው እኔ የሚፈርደው ሌላ አንተ ቢዘፍነው ፍርድ። እሺ ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው አለ። ሰላም እግዚአብሔር። እስቲ መንጃ ፈቃድ። እሺ ክስ ሳይከፈል እኮ 3 ወር ሊሆነው ነው። እንዴት ነው ነገሩ? እየሞከርኩ ነው ለመክፈል እየሞከርኩ ነው። ደሞዜ እስኪደርስ እየሞከርኩ ክሪክ ሸጬ ለመክፈል እየሞከርኩ ጎማ ተኝቶብኝ በአፌ እንደ ኳስ እንደ ካፖርተን ኳስ ለመንፋት እየሞከርኩ ዳይ ወራዲና ታርጋ ፊት አባከ እካካ ምንድን ነው እንትን የምትሉ? እኔም ብለው እዚህ ሰርግ ሙድ ላይ ማለት ነው የወንዱ ቤተሰብ ሽምግልና ላከ። የእሷ ሚዜዎች ሆነ ተሰብስበው የሚዘፍኑት ዘፈን አለ። ለሷ የሚገባ ጥሎሽ ከሌለ እንደ ጎመጀ ተቀራታለ ምናምን ይላል። ምንድን ነው የሚጎመጀው? ማልጎመጃ ተቀማጨ ለኔሮ በር እንዴ ተቀማጨ እንዴ አራጎበዝ ነቃጀዳ ነው ትሬንድ ይላሉ ብቻ ነው። ትሬንድም ከሆነ ግልጽ ነው ቲማ ነገርዮ ትጎመጃታለ ማቼ ወይ መጎምጀት እቴ ሁሉ ጊዜ አንተ እንደዚህ ቲክቶከር የምትሉትን ነገር ናስ አራባ እሱ እኮ በተን ነው አይሰራም። ሊሞሪ እኮ ይጎርሳል። ደግሞ ማይካ ስልክ ነው እንደ ዋዛ እንዳታው አንድሮይድ መሆን አለበት እንዲሰራ እኮ ነው። አላወኩም በል ትላንት ወርቄ ልጅ ሬዲዮን ከፍታ ሰጣኝ ሲዘፍን አይደል ያደረው ቀቷን ሰው ከሆነ ነው እንጂ እሺ አላቅም እንዳልክ ይሁን። አላወኩም በል እንጂ ጠና ነገር የለውም። ዝም ብለህ ነው አንተ የምትል ሳንቲም ፈልገህ ነው እንዴ? የምን ሳንቲም? ኧረ ሳንቲም አላልኩም። ታዲያ ካልፈለክ ኢንተርኔት ያስፈልጋል። ምንድን ነው የምትለኝ? ሁለት ሲም ይጎርሳል፣ ሊሞሪ ይጎርሳል። ይሄ ሁሉ ረህመት እያላት እቺ ስልክ ኢንተርኔት የላትም ነው የምትለኝ? ቢኖረውም ለኢንተርኔቱ የሚከፈል ነገር አለ። ከበርተ ሰላም መጀመሪያም ብያለሁ እኮ መከፈሉም ፈልገህ ነው። ለእኔ እኮ አይደለም ለኢንተርኔቱ ነው የሚከፈለው። ኢንተርኔቱማ የሻቡድን ልጅ ነው ተሻርካችሁ ልትበሉኝ እኔን ልትበላ ማለት ልጄ ነህ። እኔ አባትህ ነኝ ሽንቴ ማለት ነው። ምንም ነገር የምትበልጠኝ ነገር የለም። አስተካክለው መንገድ ሄጄ አስተካክለዋለሁ። ከኔ ከአባት አንጉጣልኝ። የት ነው የምወጣው እንዴ አባ? ኧረ እኔ የትም አልሄድም። እንዴ ሁሉ ጊዜ አንተ እንደዚህ ጉርሽ ልጅሽ የሚለውን ነገር ትሰማለሽ? ምን አለ? ስልክ በተን ነው አለኝ። የኔንም ብሎኛል። የሆነ ነገር ያረግባል እንዳሰጠው። ኧረ አልሰጠው አፈር በላ። ምን አባቱ ሰጠዋል? በተን ነው አለ። አላህ ይፈትነ። ቢስሚላህ በጣም ግብናት አንተ ምንድን ነው እንደዚህ መስኮት በላት አለለም እኮ እዚህ ቆሞ ነበር ነው እስካሁን ተከራይ እዚህ ታድስ ተከራይ ምን ይይሱና ምንድን ነው እንደዚህ ቆልልኩ አረጋሽ ተፈጥሮ አይገፉት ነገር ሁላችን ሰራ ምንጥለው መተን ተፈጥሮ ነው መሸሲ መተኛር ለመጣያ እንጂ እና ውሃው ምን ያደርግልሃል ታዲያ አልኩ እኮ ውሃ ስንከራ ውሃ ትብሉት አላችሁ በልካችሁ ስለዚህ ደግሞ ስንቆል ደግሞ አትቆሉ ያንቺ ልጅ መጣ አላጥብክ አላጥብ ያለው ራስን መጨረሻ
መርካቶ አንድ አባባል አለ ማለት ነው። ይሄ ራሱ በሰራው ገንዘብ ምናምን ራሱን ማያስደስት ለራሱ ማውጣት የሚከብደው ሰው ይሄ ሚሊዮን ኑሮ ነው ቁርስ ጮርናቄ በሻይ ምናምን የሚበላ ሰው ምን ይባላል መሰል? ራሱ የገዛውን ዕቃ ራሱ ተሸክሞ የሚሄድ ነጋዴ ምናምን ይሄ ለሚስቱ ባል ነው ይሰራው ይላሉ። ምን ማለታቸው ነው? እስቲ ቁልፍ ያዥ ማለት ነው። እስቲ ምን ማለታቸው ነው? ምን ይመስላችኋል? የኔ ፋሲካ አንቺ ያበሻ አንቺ የአፍሪካ the rhythm of my soul I wanna go ፋሲካ's going ወዴት ነው ጉዞሽ tell me where to go የኔ ፋሲካ ደስተኛ ነኝ። ዋ እንዴት ምን አግኝተሽ ነው? ምንም ስለማላውቅ የሚያግባባን አማርኛ ቋንቋ እናውራ። እኔ አሁን ኡዝቤክስታንኛ ነው እንደማወራው። ማታ እዚህ ልቤ ላይ ፍን የሚያደርገኝ ነገር አለ። ዘካው ማፈን ስተነብጂ ፍሪምቦ ቶሳሶሳሶሲኒ ይባላል። ጉንጫም ቦርጫ አንተ እንዳልፈትልህ ዋይ ሲሉ የረሃብን ጉንፋን ሲሉ ቆይኔ አሳዝንሽ ጓደኞቼ እንዳለ ተሰጥቷቸው እያደሩ እኔ ዝም ብዬ ጾሜን ሳድር አላሳዝንሽም? ኒና የተሻት በጣም አባሪ ውስጥ ያባይ ሰላም ለኪ ብለኝ እንዴት ነህ? ምን አገባ? እሱማ አይመለከተኝም። ከእንደዚች አይነት ፉል ፓኬጅ ከሆነ ጨዋታዋ ፈገግታዋ ከማይጠገብ ልጅ ጋር ሆነ እንዴት ይደብራል። ፊት ይኮሳል። አቦ የመጣበትን አውርተህ ሄድ። ምንድነው ምን ለፈልፈው? እንዴ የመጣበት ነው አመጣጤ። ማታ ልክ በስልክ ካወራን በኋላ ትደዋወላላችሁ? እናወራለን እኮ እንደዋወላለን። ምን ብረሳ ጥሩ ነው። ለካ እንደምወድሽ አልነገርኩሽ። አይ ላቭ ዩ። እኔ የምልሽ ስለ መውደዴ ስለ አንቺ ስላለኝ ፍቅር አሰብኩና ማሰብ አላቆምኩም። ለምን? ምክንያቱም ለአንቺ ያለኝ ፍቅር ከማሰብ በላይ ነው፣ ከነገሮች ሁሉ በላይ ነው፣ መታት ነው። ይኸውልህ የኔ ውድዬ ባል ደግሜ በህይወቴ የማጠይቅ ጥያቄዎች አሉ። ምን እንደው ታውቃለህ? ከኔና ከምትደግፈው ቡድን ማንን የምትመርጠው ብዬ አልጠይቅም። እኔ ጅል አይደለሁም። እንዲላችሁም እንዳትጠይቁና ሌሎቻችሁ ራሱ እንደሚወዱን እኮ እንደሚያከብሩ እንደሚወዱን እኮ እናውቃለን። ግን ኳስ ነው፣ ሴቶች ነው ብለን ለይተን እናያለን እንጂ ኳስ ይበልጥባችሁ ይችላል ከኛ በእውነቱ ሊያስበልጡ ይችላሉ። ግን እሱ ነገር እኛ ማወቅ አንፈልግም። አመታቴ እንዳለ ተረብሾብኝ እንዳልቅብኝ አልፈልግም። ስለዚህ የኔ ባል ተወደኛለህ አውቃለሁ፣ ግን የጅል ጥያቄ አልጠይቅህም። የተገመ እመቤቴ አልጠይቅህም። አንተም ሳልጠይቅህ ስቀር በጣም ፍቅር እንደሚጨምርልኝ ተስፋ አደርጋለሁ እና መልካም እድል። ሁሌ ጨዋታ ኖረም አልኖረም መልካም እድል። እውነት ምን አይነት ጊዜ ላይ ደረስ? እንደው አይን ያወጣ ሌባ የዘንድሮስ ሌባ ምን ይሄ ከዚህ ምን አይነት ፈጣጣ ሲያስጠላ። በዚህ ነበር ማለት በላ ሌባ ጭራሽ ቁጭ ባልክብኝ ልትሰርቀኝ። በቀደመ መሆኑን አያውቁም። ወይ ሞት ወይ ህይወት ምርጫ አለ። ንብረቱን የት ነው ያደረገው? ንገረኝ። እንዲህ በቀላሉ ምነግርህ ይመስላል ስታስበው? የት እንዳደረገው ትነግረኛለህ? ሞት ለኔ ብርቄ ይመስላል ስታስበው? የፈለግከው ቢሆን ከኛ የምታመልጥ ይመስላል። ሞት አጠፋለሁ። ንብረቱ የት ነው ያለው? ንገረኝ። እንደለ እና ንገረኝ። አንድ ኩሩ how many times ይዘና this come to ሰቀጥል ሳይዘበድሩ ይገባል። ታለህ በጭራሽ ተሞክሮ የማያውቅ ነገር ነው። ወተትን ያለ እጅ ንክኪ ከላማው ደኔ ማለት ነው። ስለሆነ ይሄን ነገር ኢትዮጵያ ውስጥ ተሞክሮ አያውቅም። ምስቃማ ምንድን ነው የሚለው እጅ አይልም ብዬ አስባለሁ። እንሞክረዋለን። የከብቱን ባለቤት ሄደን እናስፈቅዳለን። ተከተሉ። ሰላም ነው ጋሽዬ? እንዴት ነህ? አለን። ዛሬ አንድ ነገር እኮ ለቤተሰቦቼ ለተከታዮቼ ላሳያቸው። ከብቶትን ልዋስ ነበር። የማንን? የእርሶን ከብት። እንዴት መሰሉት? ወተት እንዴት ነው ያለ እጅ ንክኪ መጠጣት የሚቻለው የሚለውን ነገር ላሳያቸው ነው። ለአንተ አመኜ ከብቴን ልሰጥ። አንተ እኮ ለድሩ እንስሳው ለአንበሳ ያልሳሳ ሰው እኮ ነው። አንተ ጡት ነካሽ ነህ። የአንበሳ ጡት ነክሳል እኮ። ያልሰማው መስሎ ነው ወይ ጋሼ? ዝም ብለው ነው በቃ የሚበጣረቁት።
ቢያዩ እኮ እሺ ሲጀመር አንበሳ አጥቢ እንስሳ ነው እና ምንድነው እንቁላል ጣይ አይደለ አንበሳ ናሽናል ጂኦግራፊ ሳያዩ ተወልደው አድገው አረጁ እሺ ለፋውና ላሜና ምን አልሰጥም ለማንም ሙጣ እየዞርክ ጡጥ ትላለህ የእንስሳት ጡት ይርጣ በዚህ በጣም ጸጉሬን እየበላኝ ነው ታውቃለህ ምን አትሰሪኝ ይሻላል አዎ እኔ እዚህ ጋር ሻይ ቡና እየተቀበልሻለሁ ተሰጥተሽ ነኝ ሃይ እንዴት ሰላም ነው አደ ቴንክ ዩ ምን ላድርግልሽ አንተ ያ የነሰው ጉዶና ከባድ እኮ ነው ወጥቻለሁ ሲያልቅ መጣ ባቢ እንዴ ፍቅር በለጥ እኮ ነው አንደኛው እንዴ ጸጉር ይስኪያለኝ ታዲያ ደግሞ በዚህ መጣችሁ እንዴ አንቺ ጸጉር ቤት ግቢ ያለ እሺ በቃ ቆንጆ አድርገህ ትፈትሽልኛለህ ኧረ ችግር የለውም እኔ ስለመፈተሹ ስለዛ ነግረኝ ይሄ ነው መኪናው በደንብ አድርገህ ፈትሽልኝ በጣም እሺ ሰላም ውረድ እስኪ ውረድ እንጂ ፈታሹ ነው ፈታሽ ነኝ ውረድ ታዲያ ምን ነው ብራዘር ራሴ መኪና መገላመጠኝ እኮ ውረድ ልትፈተሽ ነው ፈትሽው ፍተሻ ጥርሴን የነቀልኩበት ነው እንኳን እስኪ ዙር ወደ እኔ እንጂ ዙር እንጂ ምን ነው ተሽከረክር 47 ዲግሪ አልገባኝም ምንድን ስለሱ አልነግረኝም አንተ ምንድነው የምታደርገው ምንድነው በቃ ንጹህ ነው ምንም ነገር አልያዝም አሁን እኮ ነው ፈትሽልኝ አልገባኝ ነው እኔ ፈትሽኝ ባለሙያ አይደል እንዴ ፈታሽ አይደል እንዴ እኮ ታዲያ ስለ ስራ አይደል እንደምነግረኝ ፈተሽኩት እኮ እኔ ምን አገባኝ መኪናውን አይደል የምታስፈትሽ ምንድን ነው ያልኩት ስራ ምንድነው ቆይ አንተ መኪና ፈታሽ ነው ተብሎ ነው የመጣሁት እሱን ነው እንጂ የምፈትሸው መኪናም ብዬ ነው የፈተሽኩት ስራ ምንድነው ቆይ አንተ ማያተኛ አስመታኝ እኮ ይሄ ጠንጠር ስጊ ሆነ ልጅ ያለ ሙያ ሰው ነው የምፈትሸው መኪና እኔ አውቃለሁ ምስኪን ጉቦ ሲጠይቋችሁ በቦክስ በሉ ሲሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናግረዋል። ተዋችሁ እነሱ ቃልን እንዳቀይ ሰው ሲዘረጥ አውቅበታለሁ አንተ እሱ ሳሊ ነው I got this. Thank you so much. It's lovely to meet you. I love you. Thank you. Love you too. England. Yeah. No money, no. Psych! That don't work. You're done. Not around here, partner. Not around here. Not around here. I ain't believing it, man. It's not moving. አሮዲ ተወጣጠረ በስማ ምን ይሻለኛል ይሄን ካልበለው ደም ይቆጨኛል በኋላ የሆነ ቀን ቢርበኝ ሳውን 5 አመት ምናም አሁን ኑሮ ተወዷል ይልል በቃ ብሎ አረ ማን የቆሎ ታሪክ ሳይደገም ብሎ ይላው በእናት ይቆጨኛል እኔ እርግጠኛ ነኝ ደም ይወል ዘጨነ ያልኩት በስማ አረ ላይ ያስመልሰኝ ነው አንተ የበለው ሊወጣ ነው እንዴ እንዳለ እንዴ አረ በስማ እኔ እኮ ሰው ማመን ያቆምኩት እናቴ አልመታሽም እውነቱን ንገሪኝ ብላኝ ከነገርኳት በኋላ እሬቻይን ካበላችኝ ቀን ጀምሮ ነው አይደለም ሌላ ሰው እናትና አባቴ ያሱ ተጣጣጣቸው ትቀልዳላችሁ እንዴ ያ ሁሉ ሳማ ያ ሁሉ ጎማ ላይ ያለቀው ሰው በማመን አይደል እንዴ ሰውን ባላምን ታይ ሲባል ሰውን ባላምን አሁን እንደዛ ገረፍ ነበር ስለዚህ አሁን ራሴን ራሱ አላምነውም አይደለም ሌላ ሰው ጨምሬ ላምን ይቅርና ማለት እርግጠኛ አይደለሁም በራሴ ራሱ ደፋር